ይህ ስሜት በጣም ተስፋ እንደሚያስቆርጥና እንደሚረብሽ እረዳለሁ። አንድ ሰው ትኩረት ሲነፍገን ወይንም ኩራት ሲያሳየን እኛም በበኩላችን እንዴት አድርጌ ላንበርክከው ብለን ማሰባችን አይቀርም። ይህ የሰው ልጅ ተፈጥሮ ነው። ነገር ግን ትልቁ እውነት የሰውን ኩራት ለመስበር ስንሞክር ብዙ ጊዜ የራሳችንን ዋጋ አብረን እንሰብረዋለን። አላማሽ እሱ እንዲያከብርሽና እንዲያፈቅርሽ ከሆነ ስልትሽን መቀየር ይኖርብሻል። አንድ ወንድ ኩራተኛ ሆኖ ችላ ሲልሽ በስነ ልቦናው ረገድ እኔ ካንቺ በላይ ነኝ ወይንም አንቺን ለማግኘት ብዙ መልፋት አይጠበቅብኝም የሚል ስሜት ውስጥ ገብቷል ማለት ነው። ይህንን ሁኔታ ለመቀየርና እሱ እንዲከተልሽ ለማድረግ እሱን ለማሸነፍና ትኩረቱንም ለመሳብ የሚረዱሽን ነገሮች እንመለከታለን። ለቻናላችን አዲስ ከሆናችሁ ሰብስክራይብ ማድረግ እንዳትረሱ። ቪዲዮ እንደምትወዱት ስለማልጠራጠር ላይክ በማድረግ ጀምሩ። ወደ ቪዲዮ። አንደኛ፣ ትኩረትሽን ወደ ራስሽ አዙሪ። እሱ ኩራተኛ የሆነውና ችላ የሚልሽ አንቺ ሁልጊዜ እዛው እንዳለሽና እንደምታሳድጁ ስለሚያውቅ ሊሆን ይችላል። መጠየቅሽን አቁሚ። ለምን ችላ ትለኛለህ ብለሽ አትጠይቂው። ይህ ከአንቺ ይልቅ እሱን የበላይ ያደርገዋል። ራስሽን ግዢ። በራስሽ ስራ፣ በጓደኞችሽና በትርፍ ጊዜሽ ተጠመጂ። አንቺ ስትጠፊ የት ሄደች ብሎ ማሰቡ አይቀሬ ነገር ነው። ሁለተኛ፣ ውድ ሴት ሁኚ። ወንዶች የሚሳቡት በራሷ ለምትተማመንና ደስታዋ በሌላ እጅ ላይ ላልሆነ ሴት ነው። ደስተኛ ሁኚ። እሱ ባይኖርም ህይወትሽ እንደሚቀጥልና ደስተኛ እንደሆንሽ በተግባር አሳዩ። ሚስጥረኛ ሁኚ። ሁሉንም እንቅስቃሴሽን ለሱ አትንገሪው። ትንሽ ሚስጥራዊነት ወንዶች ውስጥ ጥያቄ እንዲፈጥርባቸው ያደርጋል። ሶስተኛ፣ ኩራቱን ሳይሆን ፍላጎቱን ስበሪ። የእርሱን ኩራት ለመስበር መሞከር ጠብ ውስጥ ነው የሚከትሽ። ይልቅስ አንቺን የማጣት ስጋት እንዲገባው ማድረግ የተሻለ ነው። ስሜታዊ ጥገኛ አትሁኚ። ሲያናግርሽ በአክብሮትና በጥሩ ስሜት ውስጥ ሆነሽ አውሪው። ነገር ግን ካልደወለልሽ አንቺ ደጋግመሽ አትደውዪ። አድናቆትሽን ቀንሺ። ሁልጊዜ የምታደንቂው ከሆነ የአድናቆትሽ እንዲናፍቀው አድርጊው። አራተኛ፣ አስፈላጊ ሆኖ ሲገኝ በሳል ውይይት ማድረግ። ዝምታውና ኩራቱ በጣም ካስቸገረሽ በቁጣ ሳይሆን በረጋ መንፈስ ድንበርሽን አስምሪ። እንደዚህ አይነት መገለልና ችላ መባል አይመቸኝም፣ እኔ የምፈልገው ግልጽነት ያለበት ግንኙነት ነው ብለሽ ንገሪውና ምርጫውን ለሱ ተይለት። አምስተኛ፣ የመገኘት ህግን ተጠቀሚ። ሰዎች በቀላሉ የሚያገኙትን ነገር ዋጋ አይሰጡትም። ሁልጊዜ ለጥሪው ምላሽ የምትሰጪ፣ ሁልጊዜ እሱን ለማግኘት የምትቸኩይ ከሆነ የኩራቱ ምንጭ አንቺ ትሆኛለሽ። መልስሽን አዘጊ። ስልክ ሲደወል ወዲያውኑ አታንሺ። ሜሴጅ ሲልክም ከቆይታ በኋላ መልሽለት። ይህ የራሷ ህይወትና ስራ አላት የሚል መልእክትን ያስተላልፍልሻል። ቀጠሮዎችን እሺ አትበይ። ለመገናኘት ሲጠይቅሽ ሁልጊዜ እሺ አትበይው። ዛሬ ስራ አለብኝ፣ በሌላ ቀን ይሻላል በማለት ፕሮግራምሽን ከሱ ቁጥጥር ስር እንዳልሆነ ልታሳዩ ይገባል። ስድስተኛ፣ የስሜት ነፃነት። ኩራቱን ለመስበር ትልቁ መሳሪያ ባታገኘኝም ደስተኛ ነኝ የሚል አቋምን ማሳየት ነው። ማሳደድሽን አቁሚ። ለምን እንደተለወጣ ትጠይቂው፣ አትውቀሹ። ወቀሳ ኩራቱን ይበልጥ እንዲጠናከር ነው የሚያደርገው። በማህበራዊ ሚዲያ ብልህ ሁኚ። ስለ እርሱ የሚያሳዝን ወይንም እሱን የሚወርፍ ነገር ፖስት አታድርጊ። ይልቅስ ከጓደኞችሽ ጋር ስትዝናኚ፣ ስትሰሪ ወይንም አዳዲስ ነገሮችን ስታደርጊ የሚያሳዩ ምስሎችን አጋሪ። ይህ ሲሆን እኔ ችላ ስላት ለምን አልተከፋችም ብሎ መጨነቅ እንዲጀምር ያደርገዋል። ሰባተኛ፣ የእጥረት ህግ። አንድ ነገር ሲጠፋ ይፈለጋል። አንቺም ከህይወቱ ላይ ጥፍት በይ። ዝምታን እንደ ቋንቋ ተጠቀሚ። ለተወሰኑ ቀናት ምንም አይነት ግንኙነት አታድርጊ። በዚህ ጊዜ ውስጥ ኩራቱ ወደ ናፍቆትና ወደ ስጋት ይቀየራል። ሌላ ሰው አገኘች ይሆን የሚል ጥርጣሬ ኩራቱን ሰባብሮ እንዲያናግርሽ ያደርገዋል። ስምንተኛ፣ በራስ መተማመንና ራስን መጠበቅ። ወንዶች በራሷ የምትተማመንን ሴት የመቆጣጠርና የማሸነፍ ፍላጎት አላቸው። ውበትሽንና እውቀትሽን አሳድጊው። በደንብ ተኳኳይ። አዳዲስ ነገሮችን ተማሪ። አንቺ ይበልጥ ባበራሽ ቁጥር እሱ አንቺን የማጣት ፍርሃቱ ይጨምራል። የራስሽ ግብ ይኖርሽ። ህይወትሽ በሙሉ በእሱ ዙሪያ ብቻ ሳይሆን እሱ አንቺን ለማግኘት ጥረት ማድረግ እንዳለበት እንዲረዳ አድርጊው። ዘጠነኛ፣ ኩራቱን የሚሰብሩ ተግባራዊ እርምጃዎችን ማከናወን። ሜሴጅ ሲልክ ቶሎ አትመልሺ። አጭርና ግልጽ መልስ ስጪ። አንቺን ለማግኘት ይበልጥ እንዲለፋ ያደርገዋል። ችላ ሲልሽ ዝም በይ። መለመን አቁሚ። የመርሳት ስልጣኑን ትነጥቂዋለሽ። ሲያገኝሽ ደግሞ ደስተኛና ተግባቢ ሁኚ። አትለጠፊበት። ግራ ይጋባል፣ እናም ደግሞ የበላይነቱን ያጣል።
እውነተኛ ፍቅር የሚመጣው ከአክብሮት ነው። አንድ ሰው አንቺን ዝቅ አድርጎ እንዲመለከትሽ ከፈቀድሽ ኩራቱን ብትሰብሪው እንኳን ፍቅሩ ጤናማ አይሆንም። ራስሽን ስታፈቅሪ እሱም አንቺን ለማፍቀር ይገደዳል። ኩራቱን የምትሰብሪው በቅንነት ሳይሆን ራስሽን ከፍ ለማድረግ መሆን አለበት። እሱን ዝቅ ለማድረግ ከሞከርሽ ግጭት ይፈጠራል። ራስሽን ዋጋ ስትሰጪ እሱ ግን ይህች ሴት እንዳታመልጠኝ ብሎ ማሰብ ይጀምራል። የዛሬው ቪዲዮ ይህንን ይመስል ነበር። ለቻናላችን አዲስ ከሆናችሁ ሰብስክራይብ ማድረግ እንዳትረሱ። በቪዲዮ ላይ ያላችሁን አስተያየት ኮሜንት ሴክሽን ላይ አስቀምጡልኝ። ቀጣይ በሌላ ቪዲዮ እስክንገናኝ ሰላም ሁኑ። በሀገር ውስጥም በውጭም የምትገኙ የሀበሻ አልባሳትን መረከብ ወይንም መግዛት የምትፈልጉ ኮሜንት ሴክሽን ላይ ባለው የቴሌግራም አካውንት አዋሩኝ። አመሰግናለሁ።